ሰላም ሰላም እንዴት ናችሁ? የውድ የዩቲዩብ ቤተሰቦቼ እኔ በጣም ደህና ነኝ። ይህ ዛሬ የማሳያችሁ ቪዲዮ እንግዲህ በሰሜን ሸዋ አካባቢ በሰሚነሽ ኪዳነ ምህረት ወይም አንጎለላ ጽርሐ አርያም ቅድስት ኪዳነ ምህረት የሚካሄድ ፕሮግራም ነው እና አንጎለላ ጽርሐ አርያም ቅድስት ኪዳነ ምህረት እንግዲህ ሰሚነሽ ኪዳነ ምህረት ተብላለች ማለት ነው። ከቅርብ ጊዜ ወዲህ ያ ማለት ምንድን ነው? እንግዲህ ችግሩን የነገራት ሁሉ ቶሎ የምትሰማ የምትፈጽም የነገሯትን የምታደርግ ቅድስት እናት ናት ማለት ነው። እና ሰሚነሽ ኪዳነ ምህረት እንግዲህ እንደምታዩት ወደ 50 የሚደርሱ ካህናት አሉ። እነዚህ ውስጥ እንግዲህ ያው ፕሮግራሙ እንደምታዩት ማለት ነው የዕጣን መታጠን ፕሮግራም አለ። መስቀል ይወጣል። እንደገና ደግሞ የእመቤታችን ስዕል አድነው ይወጣል። ከዛ በተጨማሪ ደግሞ እንግዲህ እንደምታዩት ጸሎቱ ይደረጋል። ጸሎቱ ከተደረገ በኋላ ደግሞ አባቶች የመስቀል የመታሸት ፕሮግራም አለ። መስቀል ወንዱም በወንድ በኩል ሴቱም በሴት በኩል የመስቀል መታሸት ፕሮግራም አለ ማለት ነው። ከዛ በተጨማሪ ደግሞ ወዲያ አዳራሽ ውስጥ ደግሞ ምን አለ? ገድል ማዘል ፕሮግራም አለ። እናቶች ገድል ያዝላሉ ለተለያየ በሽታ መውለድ ያልቻሉ እንደገና የተለያዩ ወገብ በሽታ ያለባቸው እና የተለያየ ችግር ያለባቸው እንግዲህ የገድል ማዘል ፕሮግራም ይካሄዳል። በአንድ ጊዜ ወደ 50 የሚደርስ ገድል ይታዘላል ማለት ነው። ስለዚህ እናቶችም እዛ ይገቡና የገድል ማዘል ፕሮግራም ያደርጋሉ ማለት ነው። ከዛ በተጨማሪ ወዲያ ከግቢው ወጣ ብሎ ደግሞ ዋርካው አካባቢ እንትን መገበሪያ ማሰፈር አለ። ክርስትና ስምን እየጻፉ መገበሪያ እያሰፈሩ ያለብንን ችግር እዛ እንትን እያለን እየተናገርን ለአባቶች ለእመቤታችን እየነገርን ክርስትና ስማችን እየጻፍን እዛ ማስቀመጫ አለ። እዛ እናስቀምጣለን። መገበሪያ እናሰፍራለን። ከዛ በተጨማሪ ደግሞ ምን አለ ማለት ነው? የሾላ ፍሬ ይሰጣል። የሾላ ፍሬ ቢሰጠው ምንድን ነው? መውለድ ላልቻሉ እናቶች የሾላ ፍሬ ይዘው ይሄዳሉ። እንደው በእርግጠኝነት 100% እርግጠኛ ሆኜ የምነግራችሁ ምንድን ነው? እዛ ሰሚነሽ ኪዳነ ምህረት ሄዶ ሙሉ ጸሎቱን ፕሮግራሙን ጨርሶ የጸበል እንትን መረጨት ፕሮግራም አለ። እሱን ጨርሶ ፕሮግራሙን አጠቃላይ የሚካሄዱትን ፕሮግራሞች ጨርሶ ውስጥ ላይ የሚሰጥ የማር እምነት አለ። የማር እምነቱን ይዞ መጥቶ የሾላ በተለይ መውለድ ያልቻሉ እናቶች የሾላ ፍሬ ይዘው እዛ ሄደው ይዘው ከመጡ ያን ሾላ ፍሬ ከቀመሱ ማለት ነው በእርግጠኝነት ሳትወልድ ሄደች ወይም ደግሞ አይጸንሱም፣ ማህፀናችሁ መጸነስ አይችልም ወይም መውለድ አትችሉም የተባሉ በተለያየ ፕሮግራም ሳይወልዱ የቀሩ አንድም እናት እኔ እስካሁን ድረስ በታሪክም እዛ እንደሚነገረው እንደገና ደግሞ ራሳቸውን ወጥተው እንደሚመሰክሩት ኢቭን እስከ 10 ዓመት ድረስ አትወልዱም ተብለው ግን እንደ አጋጣሚ ሄደው ይሄንን ፕሮግራም አካሂደው ይሄንን ጸሎት ተደርጎላቸው ገድል አዝለው የሾላ ፍሬውን ተጠቅመው የማር እምነቱን ይዘው መጥተው ተጠቅመው ወልደው ልጅ አቅፈው እንደመጡ ይነገራል። እኔም በዓይኔ አይቻለሁ ማለት ነው። እንግዲህ እዚህ ጋር የምታዩትን ፕሮግራም እኔ በቦታው ተገኝቼ ነው በስልኬ የቀረጽኩት ማለት ነው። እንግዲህ እመቤቴ ድንግል ማርያም በጣም ብዙ ታሪክ ነው ያላት። እኔ እንደው እንደ አጋጣሚ ሆኜ በሆነ ጊዜ ሄጄ እዛ ቦታው ላይ ሄጄ ማለት ነው ወደ 13 የሚደርሱ እናቶች በቃ በተለያየ ምክንያት ከብዙ ዓመት ድረስ ቆይተው አትወልዱም ተብለው ግን ሰሚነሽ ኪዳነ ምህረት መጥተው ፕሮግራም እነኚህ የሚደረጉትን የጸሎት ፕሮግራሞች አካሂደው ጨርሰው ሄደው ግን በአመቱ ልጅ ይዘው አቅፈው መጥተው እዛ መድረክ ላይ በየተራ ሁሉም ስለታቸውን እያስገቡ ሲናገሩ በዓይኔ አይቻለሁ ማለት ነው። ለመመስከር እችላለሁ ማለት ነው። እና እመቤቴ ቅድስት ድንግል ማርያም ስንቶች እናቶች ተስፋ ቆርጠው ቤት የተቀመጡ አሉ። ስለዚህ እናንተ እናቶች እዛ እመቤቴ ደጅ ሄዳችሁ ብትነግሯት በእርግጠኝነት ልጅ ማቀፍ ያልቻላችሁ ልጅ ታሳቅፋችኋለች እመቤቴ ቅድስት
ኪዳነ ምሕረት ሰሚነሽ ማለት ነው። እንግዲህ ይህን ፕሮግራም እኔ አይቼ መጥቻለሁ። በስልኬ ቀርጬ ይዤ መጥቻለሁ ማለት ነው። እንግዲህ እናንተም ሄዳችሁ ይህንን ፕሮግራም አይታችሁ ደጁ ያደርሳችሁ ጸበል ተጸብላችሁ የማር እምነቱን ይዛችሁ እንደገና ደግሞ በወር በገባ በሳምንቱ የ15 ቀኑም በ16 የኪዳነ ምሕረት ቀንም ምን ይሰጣል ማለት ነው? የማር ጸበል ይሰጣል። ያንንም ጠጥታችሁ የሀሳባችሁ እንዲፈጸምላችሁ መውለድ ያልቻላችሁም መውለድ እንደምትችሉ ይህንን ያየሁትን እና የሰማሁትን ለመናገር ነው። በጣም አመሰግናለሁ። እመቤቴ ቅድስት ኪዳነ ምሕረት ሰሚነሽ እናንተንም ሀሳባችሁን ታሳካላችሁ። በጣም ነው የማመሰግነው። ቻው ቻው።